ዩኒቨርሲቲ የመሰረቱት ፋጢማና መርየም አልፊርሂ የተባሉ ሁለት ሙስሊም ሴቶች መሆናቸውን ታሪክ ያወሳል። በርካታ የታሪክና የምርምር መዛግብት እስልምና ለዓለም ስልጣኔ ያበረከታቸውን አስተዋጽኦች ጽፈዋል። የኦሊቨር ሊማን ኪ ኮንሴፕትስ ኢን ኢስተርን ፊሎሶፊ የተባለው ሥራ ስለ እስልምና መሠረታዊ የፍልስፍና ሐሳቦች ለመተንተን ይሞክራል። መጽሐፉ ከእስልምና የሚቀዱ በርካታ የፍልስፍና ሐሳቦችን በመግለጥ ሊጠቀስ የሚችል ነው። በሦስት ደራሲያን የቀረበው 50 ኢስተርን ቲንከርስ የተባለው መጽሐፍ በበኩሉ በርካታ የእስልምናው ዓለም ሊቃውንት ሥራዎችን ከትቧል። መጽሐፉ ከአልኪንዲ እስከ ኢቅባል፣ ከአልፋራቢ እስከ ኢብን አረቢ፣ ከኢብን ሲና እስከ አልጋዛሊና ኢብን ሩሽዲ ድረስ ያሉ ታላላቅ ሊቃውንትን ከነቢዩ መሐመድ አስተምህሮች ጋር ደምሮ በጥልቀት ያቀርባል። የሮይ ጃክሰን 50 ኪ ፊገርስ ኢን ኢስላም የተባለ መጽሐፍ ደግሞ በ50 ምዕራፎችና በ281 ገጾች የእስልምናው ዓለም ያፈራቸው ተጽዕኖ ፈጣሪ ሰዎችን ታሪክ ያቀርባል። ሃሩን ያህያ The Truth of the Life of This World, Knowing the Truth እና For Men of Understanding በሚሉ ሥራዎቹ ላይ ቅዱስ ቁርአን እውነተኛው መንገድና የሳይንሳዊ ዕውቀት ምንጭ ስለመሆኑ ጭምር በምክንያታዊ መንገድ አስፍሮ እናገኛለን። እስልምና ለዓለም ስልጣኔ ያበረከተው አስተዋጽኦ የለም የሚል አብዛኛው ክርክር መነሻ የእምነቱን አስተዋጽኦ ያለመቀበል ፍላጎት ነው ይላሉ። ይህ አይነቱ ፍላጎት የሚመነጨው ደግሞ ካለማወቅ ወይም ከተዛባ አመለካከት ብቻ ሳይሆን በዚህ ዙሪያ የታሪክ ዝርፊያ በመኖሩ ነው። ክሬግ ኮንሳይዲን ኦቨርካሚንግ ሂስቶሪካል አምኔዥያ ሙስሊም ኮንትሪቢዩሽንስ ቱ ሲቪላይዜሽን በሚል ርዕስ ባቀረቡት ጽሑፋቸው እስልምና ለዓለም ስልጣኔ ያበረከተው አስተዋጽኦ የለም ብለው ለሚከራከሩ አላዋቂዎች በቂ ማስተማሪያ ታሪኮችን አስፍረው እናገኛለን። እኔ በማሰፍራት ብጣሽ ጽሑፍ እንዲህ ያሉ የተንጋደዱ ሰዎችን ለማቃናት ወይም በእስልምና ላይ የታሪክ ዘረፋ የሚፈጽሙ ሰዎችን ለማስቆም አይቻልም በማለት አስፍረዋል። በእስልምናው ዓለም ይህን መሰል በጎ ምግባር የሰሩ ሰዎችን እንጥቀስ ከተባለ እጅግ አያሌ ስሞችን መጥራት እንችላለን። በሳይንስ፣ በትምህርት፣ በኪነ ጥበብ፣ በምህንድስና ወይም በሕክምና ለዓለማችን ጉልህ አስተዋጽኦ ያበረከቱ ሰዎች ከእስልምናው ዓለም እልፍ አእላፋት ናቸው። በአውሮፓውያኑ 859 ዓመተ ምህረት በዛሬይቷ ሞሮኮ ቀዳሚና ታላላቅ ከሆኑት የትምህርት ማዕከላት አንዱን ቀራዊውን ዩኒቨርሲቲ የመሰረቱት ፋጢማና መርየም አልፊርሂ የተባሉ ሁለት ሙስሊም ሴቶች መሆናቸውን ታሪክ ያወሳል። ማላላ ለዓለም ትምህርት ይዳረስ የሚል ትግል ከመጀመሯ ከሺህ ዓመታት በፊት የእስልምናው ዓለም ታላላቅ የትምህርት ተቋማትን ለምድራችን አበርክቷል። በእነዚህ ጥንታዊ የትምህርት ተቋማት ተማሪዎች ከሃይማኖት በተጨማሪ መደበኛ የሳይንስ ዕውቀት እንዲጨብጡ ተደርጓል። የእነዚህ ኮሌጆች ተማሪዎች ልክ ዛሬ እንደሚደረገው የሚጨብጡት ዕውቀት አጥጋቢነት በፈተና ተገምግሞ ሲረጋገጥ ነበር የሚመረቁት። የእስልምናው ዓለም የጀመረው የትምህርት አሰጣጥ ለዛሬው የምዕራቡ ዓለም የመማሪያ ተቋማት መመስረት መሠረት እንደጣለ ሊዘነጋ አይገባም።